ዘመኑ የመረጃ ነው። ዓለም በመዳፋችን ስር ገብታለች። ነገር ግን ይቺ በመዳፋችን ያለችው ስልክ የልቦናችንን መጥፎ ገመና አደባባይ እያወጣች ትገኛለች። ዛሬ ላይ ሶሻል ሚዲያው የመገናኛ ድልድይ መሆኑ ቀርቶ የሰዎች ክብር የሚገፈፍበት፣ ማንነት የሚረገጥበትና ልብ የሚሰበርበት የጦር ሜዳ ሆኗል። በተለይም እኛ ወጣቶች ዘንድ እየተለመደ የመጣው ሙድ መያዝ፣ መሳደብና ማሾፍ የተሰኙ የዘመኑ በሽታዎች ማህበራዊ እሴታችንን ብቻ ሳይሆን ከፈጣሪያችን ጋር ያለንን ትስስር እየበጠሱት ይገኛሉ። በየትኛውም የሶሻል ሚዲያ ፕላትፎርም የኮመንት መስጫ ሳጥኖች ስር የሚታየው ነገር እጅግ ያስደነግጣል። አላህ በታላቅ ጥበቡ ቀምሮ ሰውን በመልካም አቋም ፍጥር ነው ብሎ ያከበረውን ፍጡር እኛ በትንሽ ስክሪን ጀርባ ተደብቀን መልኩን፣ ቁመናውን ወይም አፈጣጠሩን እያነሳን ስናሾፍበት የፈጣሪን ጥበብ እየተችን መሆኑን ዘንግተናል። የማንኛውም ሰው ተፈጥሮ እንደዚያ የሆነው በምርጫው አይደለም፣ የጌታ ውሳኔ እንጂ። በአፈጣጠር ላይ መሳለቅ በፈጣሪው ላይ እንደመሳለቅ ይቆጠራል። ቁርአን በግልጽ ቋንቋ ያስተነቅቀናል። እናንተ ያመናችሁ ሆይ ወንዶች በወንዶች አይሳለቁ፣ ከእነሱ የበለጡ ሊሆኑ ይከጅላልና፣ ሴቶችም በሴቶች አይሳለቁ፣ ከእነርሱ የበለጡ ሊሆኑ ይከጅላልና። በዚህ አንቀጽ መሰረት በሰዎች ላይ መሳለቅ በግልጽ የተከለከለ ወንጀል መሆኑን ያሳያል። እንደ ቀልድ የምንናገራቸውና የምንጽፋቸው ቃላት ለኛ የደቂቃ ሳቅ ሊሆኑ ይችላሉ። በተሳለቅንበት ሰው ልብ ውስጥ ግን የማይሽር የዘመን ጠላሳ ያስቀምጣሉ። ይህ ደግሞ በደል ነው። የሰው ሐቅ ደግሞ አደገኛ ወንጀል ነው። የተበዳዩ ሰው ልብ ሲሰበር፣ እንባው ወደ ሰማይ ሲወጣ በመካከል ምንም ግርዶሽ የለም። ዛሬ ተሳልከን የረሳነው ጉዳይ ነገ እኛ ላይ ይደርሳል። በትንሣኤም ተራራም ያክል ወንጀል ሆኖ ሊመጣ ይችላል። አላህ በደለኛን አይወድም። ኪቦርዱን ስንነካ የሚሰማንን ስሜት ሳይሆን ቃሉ ሄዶ የሚያሳርፈውን ጠበሳ ልናስብ ይገባል። እያንዳንዱን ጽሑፋችን መላእክት ዘንድ እየተመዘገበ ነው። የዛሬው የስክሪን ላይ ጀብዱ የነገው የጀሃነም መግቢያ ሊሆን እንደሚችል ማሰብ ይገባናል። ውድ ወንድምና እህቶቼ፣ ኢስላም ስነ ምግባር ነው። ኢስላም የሌሎችን ክብር መጠበቅ ነው። ምላሳችንንና ጣቶቻችንን ከመጥፎ ነገር እንሰብስብ። በሰው አካል ወይም በሰው ማንነት ላይ ከመሳለቅ ይልቅ መልካም መናገር በላጭ ነው። ቃልቻልን ዝም ማለትን እንምረጥ። ዛሬ እድሉ አለን። በሶሻል ሚዲያ የሰበርናቸውን ልቦች እንጠግን፣ ይቅርታን ጠይቅ፣ ያጠፋነውን እናስተካክል። አላህ ሆይ ምላሳችንን ከማሾፍ ልቦናችንን ከክሳት አጽዳው። የሰዎችን ክብር ጠባቂዎችና መልካም ተናጋሪዎች አድርገን።